ውድ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን እንዴት ከረማችሁ? ይሄ እንግዲህ ህይወት በቤት በሚል ለረጅም ጊዜ በጋብቻ በቤተሰብ ጉዳይ እንዲሁም በግል ህይወት አመራር ዙሪያ ግንዛቤን ለማስጨበጥ የከፈትነው ቻናል ነው። በዚህ ቻናል አንድ ሰው እንደ ግለሰብ ራሱን በምን መስራት እንዳለበት፣ እንዴት መስራት እንዳለበት፣ ከዛ ራሱን ካበቃና ካሳደገ ደግሞ በኋላ ለጋብቻ አብቅቶ ስለ ጋብቻ ህይወት እንዲያቀና በጋብቻ ኃላፊነቱ እንዲወጣ እንዲሁም ደግሞ በቤተሰብ ህይወትም ደግሞ ጤናማ ቤተሰብ ከመስራት አኳያ ምን ማድረግ ምን ማወቅ እንዳለበት ብዙ ሀሳቦች የምንካፈልበት ነው። በልጅ አስተዳደግም ዙሪያ ጨምሮ ማለት ነው። እና ይህንን ነገር እንግዲህ ወደ እናንተ እያሳልፍ ነው። ባለፉት ጊዜያቶች የኔን ለጋብቻቸው የሚለውን መጽሐፍን በተመለከተ አንዳንድ ሀሳቦችን እያነሳን እየተነጋገርን ነው። እንግዲህ ይህንን በማየት መጽሐፉንም በማግኘት ራሳችሁ እንድትገነቡ ከወዲሁ ሀሳብን መልእክቴን እያስተላለፍኩኝ ባለፉት ሳምንታት የጀመርናቸውን ደግሞ ሀሳቦች ደግሞ እንደገና እቀጥላለሁ ማለት ነው። ባለፉት ጊዜያቶች እንግዲህ ምዕራፍ 1 ላይ ስለተለያዩ ጉዳዮች ትርጉሞችን አይተናል። ምዕራፍ 2 ላይ ለጋብቻ ራስን ከማብቃት አቅጣጫ በምን እንስራ የሚል ሀሳብ አንስተናል። በሶስተኛው ምዕራፍ ላይ ደግሞ ማንን ላግባ በሚለው ርዕስ ማንን ማግባት እንዳለብን እየተነጋገርን የጋብቻ የተለመዱ የመምረጫ መለኪያዎች ብለን አይተን ነበረ። እነዛ ነገሮች ግን ብዙም አዋጭም አይደሉም። ብቸኛም የጋብቻ መለኪያ ካደረግናቸው የተሳካ ጋብቻ እንደማይሰጡን አንስተናል። ታዲያ ዛሬ ደግሞ የምናነሳው ምንድን ነው? ለጋብቻ የሚሆንን ሰው እንዴት እንምረጥ ነው። አንዳንዴ የምንመርጠውን ሰው ብቻ ሳይሆን የመራጩም ሕይወት መታየት አለበት። መምረጥ ብቻ ሳይሆን መመረጥንም ማሰብ መቻል አለብን። ወይም ደግሞ ሰው የሚመርጥበት ቦታ ስለሚመርጠው ነገር ብቻ ሳይሆን ስለመምረጥ ብቃቱም ደግሞ ማየት መቻል አለበት። ለምሳሌ የ1 ዓመት ልጅን ሆቴል አስገብተን ምን ትበላለህ ስቴክ ይሆንልህ ወይስ አሮስቶ ምናምን አትሉትም። መምረጥም አይችልም። ምክንያቱም ለመምረጥ አስቀድሞ ወደ ራሱ ማየትም የሚችልበት ሁኔታ ላይ አይደለም። ስለዚህ ለመምረጥ የበቃ ሰው ነው መራጭ መሆን ያለበት። አሁን የሚመረጠው ማን ነው? አገኛለሁ አላገኝም የሚለው ሁለተኛው ነገር ነው። ነገር ግን በመጀመሪያ ደረጃ ለመምረጥ የበቃ ሰው እሱ ራሱ የት ጋር እንዳለ መጀመሪያ ማወቅ መቻል አለበት። እና ወደ ምርጫ ከመግባታችን በፊት ራሳችን የምናይባቸውን 4 አቅጣጫዎችን በዚህ ቪዲዮ ደግሞ አቀርብላችኋለሁ። እንግዲህ ለጋብቻ የሚሆንን ሰው ስትመርጡ እናንተ ወጣቶች እኛ እንኳን መርጠናል፣ ያው ድርሻችንን ወስደናል። ያልወሰዳችሁት ግን ያው ሁሉን አትወስዱም። መቼም በማህበር አደራጅታችሁ አትወስዱም። አንድ ሰው ነው የምትወስዱት። ወንድም አንድ ሴትም አንድ ነው የምትመርጡትና በጣም ጥንቃቄና ማስተዋል ያለበትን ምርጫ ብትመርጡ ለጋብቻችሁ በጣም ጤናማ ነው። ሁሉ አማራጭ መሆን አያስፈልግም። ሲመረጥ ጋብቻን በተመለከተ ውጤታማ በሆነ መንገድ ለመኖር ከማን ጋር ልጋባ ብሎ መምረጥ ልክ ነው። እንደገና ደግሞ እኔስ ብሎ ራስን ማወቅ ደግሞ የመጀመሪያው ነገር ነው ማለት ነው። ታዲያ ራሳችንን ስናይ ምን ማየት አለብን? ራሳችን በማስተያየት ከሆነ መምረጥ ከሆነ ራሳችን ረስተን ራሳችን ሳናይ ዝም ብሎ መምረጥም ልክ አይደለም። ስለዚህ ራሳችን የምናይባቸው 4 ነገሮች፣ የመጀመሪያው ጥንካሬን መለየት ነው። ምን ጥንካሬ አላችሁ? ምን ኳሊቲ አላችሁ? ሌላ ሰው የሌለው እናንተ ጋር ያለ ነገር ምንድን ነው? ራሳችን በምናውቅበት ጊዜ ይህን ጥንካሬ እናውቃለን። እና እስቲ ትንሽ እዚህ ላይ ያሉትን ሀሳቦችን አነብላቸዋለሁ። ትንሽ ነጥቦች ስለሆኑ እንዳለ ባነበውም ምንም ችግር የለውም። የመጀመሪያው ጥንካሬን ስለመለየት አንድ ጉዳይን ያነሳል። ጥሩ ነጋዴ ወይም ገበያተኛ ያለውን ምርት ጥንካሬ እንደሚያውቅና በሚሸጥበትም ጊዜ በዋነኝነት በምርቱ ጥንካሬ ላይ በማተኮር ውጤታማ እንደሚሆን ሁሉ አንድ ሰውም ለመምረጥና ለመመረጥ ሲዘጋጅ በመጀመሪያ ጥንካሬው ላይ ማተኮር አለበት። ምን አይነት ጥንካሬ አለ? ምን አይነት ጥንካሬ አለሽ ብትባሉ ያላችሁን ልዩ ጥንካሬ ማሳየት አለባችሁ። ጥንካሬያችን የምናየው በብዙ አቅጣጫ ነው። አካላዊ ጥንካሬ፣ ስሜታዊ ጥንካሬ፣ ማህበራዊ ጥንካሬ፣ አእምሮአዊ ጥንካሬያችንን በመለካት ከፍተኛው ጥንካሬ ያለው የቱ ላይ እንደሆነ ማወቅ ይገባናል። እነዚህን ጥንካሬዎች ስንለካ እውነተኛ መሆን በጣም ወሳኝ ነው። አለዚያ ራሳችንን ያለንበት እርግጠኛ ቦታ ላይ ሳይሆን ያልደረስንበትና ያልሆነውን ማንነት ቦታ ላይ በማስቀመጥ ስለምንሳሳት ለመለወጥም ይከብደናል። ብዙ የተሳሳቱ ሰዎች የማይለወጡት ልክ እንደሆኑ ስለሚያስቡ ነው። ራሳቸውን የሚያዩበት እይታ ልክ አይደለም ማለት ነው። እና ራስን በዚህ ደረጃ ማየት ጥሩ። በነገራችን ላይ እነዚህን ያስቀምጥኳቸው ነጥቦች የሶት አናሊሲስ የሚባለው ታውቁታላችሁ ብዙዎቻችሁ። በዛ መለኪያ ለሌላ ጉዳይ ቢሆንም ግን ህይወታችን እንድንመለካበት ነው። የመጀመሪያው ጥንካሬ ነው። እንግዲህ ጥንካሬያችን አጋጣሚ ይፈጥርልናል። ጥንካሬውን የሚያውቅ ሰው ጥንካሬውን በሚገልጥበትና በሚያሳይበት ጊዜ ለዛ ጥንካሬ ፊት ከሚያደርግ ሰው ጋራ ወይም ደግሞ ያንን ጥንካሬ ከሚፈልገው ሰው ጋራ
እንዲገናኝና እንዲታይለት እድል ይፈጥርለታል ማለት ነው። ስለዚህ የመጀመሪያው ጥንካሬን መለየት ነው። ምንድነው ጠንካራ ጎናችሁ በሁሉም አቅጣጫ ማለት ነውና ራሳችሁን እዩ። ሰው ሲናገር ሊዘልፋችሁም እየፈረደባችሁ ሊመስል ይችላል። ራሳችሁን ግን ስታዩ ራስን በራስ ማየት በጣም ጥሩ ነው። በጣም ብዙ ሰዎች ራሳቸውን ስለማያዩ ነው የብዙ ህይወት መሰናክል የሚገጥማቸውና አንደኛ ይሄ ነው። ሁለተኛ ድክመትን መለየት ስንመርጥ ጠንካራ ጎናችን ማወቅ ሳይሆን ደካማ ነገር ምን እንዳለ። አንዳንዱ ለራሱ ፐርፌክት ነው፣ ከዛ ፍጹም ሰው ይፈልጋል። ያ ለጋብቻ አይመጥንም ማለት ነው። ሁለተኛ ደግሞ ድክመትን መለየት። እንግዲህ እዚህም ላይ ደግሞ ሁሉም ሰው ከሌላው ሰው ለየት የሚያደርገው ጥንካሬ እንዳለ ሁሉ የራሱ የሆነ ድክመትም አለው። ድካምን ማወቅ አንድ ሰው ራሱን እንዲያውቅና እንዲለውጥ የሚያደርግ በተጨማሪም በደካማ ጎኑ በሚደርስበት ጥቃት ተጠልፎ እንዳይወድቅ የሚጠበቅበት መንገድ ይሆንለታል። ጥንካሬያችንን መናገር እንጂ ድካማችንን መናገር ሁላችን ራሳችሁን ስትመዝኑ ድክመታችሁ የቱ ጋ ነው? ቅናተኛ ነኝ፣ ወሬኛ ነኝ፣ ሐሜተኛ ነኝ፣ እዋሻለሁ፣ ሰነፍ ነኝ፣ አስተዳደጌ ይህን አድርጎኛል በማለት ራሳችሁ እየጠየቃችሁ ቢከብዳችሁም አውጡና ጻፉት። ጥንካሬ የምትሉትን ጎን ለጎን አስቀምጡ። አሳይመንት ጠንካራ ጎን ይህን አድርጋለሁ፣ ደካማ ጎን ደግሞ ይሄ ነገር አለኝ ብላችሁ ጎን ለጎን ጻፏቸው። እንዲህ ነኝ፣ በቃ ውሸታም ነኝ፣ ሰነፍ ነኝ ሁሉ ይባላል ራስን ከማየት አኳያ እና እንደዛ አስቀምጡ። ይህን ከዘረዘራችሁ ቀን ጀምሮ ጥንካሬያችሁን አጥብቃችሁ በመያዝ የሚጨመር ነገር ካለ ጨምሩበት። እነዚህ ነገሮች ካወቃችሁ በግል ያለውን ስራ ሰራችሁ ማለት ነው። አንድ ሰው ጠንካራና ደካማ ጎኑን ማየት ከቻለ ራሱን ለመገንባትና ለመስራት ትልቁን እርምጃ ተራምዷል ማለት ነው። ስለዚህ ጠንካራ ነገር አለኝ፣ ደካማ ነገር ይሄ ነው። ጠንካራዬን እጠብቃለሁ፣ ፖሊሽ እያረኩኝ ይዛለሁ፣ ደካማ ጎኔን ደግሞ እቀይራለሁ ከተባለ ራሳችን እነዚህን አየን ማለት ነው። ታዲያ ቀጣይ ደግሞ አጋጣሚን መጠቀምና ስጋትን ማስወገድ። አጋጣሚ ከጥንካሬ ጋር፣ ስጋት ከድካም ጋር ነው የሚገናኙት። ስለዚህ ጠንካራ ጎናችን ካየን አሁን አጋጣሚዎችን ደግሞ ከጠንካራ ጎናችን አንጻር በአግባቡ እንድንጠቀም ይህን ሀሳብ ላንሳላችሁ። አጋጣሚዎችን በአግባቡ መጠቀም ይላል ገጽ 56 ላይ ያለ ሀሳብ ነው። ህይወት በብዙ አጋጣሚዎች የተሞላች በመሆኗ በአጋጣሚዎች የተሻለ ተጠቃሚዎች ለመሆንና ግንኙነት ለመጀመር ያስችለናል። ያለን ጠንካራ ጎን ምን እንደሆነ ማወቅ የግንኙነት አጋጣሚውን ለማስፋት ይጠቅመናል። ጅምር ግንኙነት ካለም ወደሚፈለግበት መዳረሻ እንዲጓዝ ለማድረግ ያስችላል። ማንም ቢሆን ጥሩ፣ ታማኝ፣ እውነተኛ፣ ግልጽ፣ የተረጋጋና የሚተጋ ሰውን ይፈልጋል። እነዚህ ነገሮች በብዙዎች ዘንድ ለመምረጥ ብቁ ከሚያደርጉ መስፈርቶች መካከል ቀዳሚው ሆነው ይጠቀሳሉ። እነዚህ ጥንካሬዎች ሊኖሯችሁ እንደሚገቡና በግል እንዳሏችሁ ካወቃችሁ በትምህርት ቤት፣ በስራ ቦታ፣ በለቅሶ ቤት፣ በሰርግ ቤት፣ በትራንስፖርት መገልገያዎች ውስጥ ራሳችሁን በማስገኘትና በተገኛችሁበት ቦታ ያሉትን እነዚህን አጋጣሚዎች በመጠቀም ግንኙነት መጀመር ይቻላል። ጠንካራ ጎን የሆነውን እያሳደጉ በሰዎች መካከል መገኘት በዙሪያችን ካሉ ሰዎች ጋር በቀላሉ ለመግባባት ከማስቻሉ በተጨማሪ ሰዎች ፈልገውን እንዲቀርቡን ስለሚያደርግ ለግንኙነት ጅማሬ መልካም አጋጣሚ ይፈጥርልናል ይላል። ገጽ 56 ላይ እንግዲህ ጥንካሬያችን ጥሩ አጋጣሚ ይፈጥርልናል ማለት ነው። ጥሩ አጋጣሚ ከፈጠረልን የትም ቦታ ባለንበት ቦታ ያለንን ጥንካሬ ከሚፈልጉ ሰዎች ጋር ያገናኘናል ማለት ነው። ስንቶቻችሁ ይህንን የግንኙነት ጥበብ ታውቃላችሁ? ጥንካሬያችን ለዚህ አይነት ለጥሩ አጋጣሚ በር እንደሚከፍትልን ስንቶቻችን ታውቃላችሁ? ብዙ ጊዜ ፊልምም ላይ አይታችሁ ከሆነ ሁለት የማይተዋወቁ ታክሲም ላይሆን መንገድም ላይሆን በለከፋ አይነት ነገር ነው እና እንደዚህ ነውር አይደል እንዴ? እንዴት እንደዚህ ይደረጋል? ሰውን በማክበር በጤናማ ግንኙነት ነው ሰው መቀራረብና መገናኘት ያለበት እንጂ በመለካከፍና በእንትንም አይደለም። የግንኙነቱ መድረክ ከተፈጠረ ያለንን ብስለት ያለንን ጥንካሬ የማሳየት አጋጣሚ በሰዓታት ይሁን በቀናት በምንገኝበት ቦታ ላይ ማሳየት ስለምንችል ይህን በማድረግ ጠንካራ ጎናችን ለግንኙነት አጋጣሚ እንደሚፈጥርልን ያሳየናል። ሌላው በአራተኛ ደረጃ ደግሞ ራሳችን የምናይበት ጥንካሬ ለአጋጣሚ እንደሚሰጥሉ ድክመታችን ደግሞ ከለየን በኋላ ደግሞ ድክመት ደግሞ ስጋትን ሊፈጥር ይችላል ለግንኙነት። እስቲ ይህን ላንብብና ሀሳቤን ጠቅለል አደርጋለሁ። ጥንካሬያችን አጋጣሚዎችን እንድንጠቀም እንደሚያደርገን ሁሉ ደካማ ጎናችን ደግሞ ለግንኙነታችን አለመሳካት ችግር ሊፈጥርበት ስለሚችል ደካማ ጎናችን ሁልጊዜ የስጋት ምንጭ ሊሆን ይችላል። ጥንካሬያችንን ለማወቅ ራሳችንን ስንፈትሽ ከጎን ያየናቸው ደካማ ጎኖች እንዲለወጡ ካደረግን ባለፈው ጠንካራውን
መጀመሪያ ከጎኑ ደግሞ ድካም ብለናል እና እነሱን ስለማስተያየት ነው። እንዲለወጡ ካደረግን ግንኙነታችን ከስጋት ነፃ ያወጣናል። ለምሳሌ አንድ ሰው ደካማ ጎኔ ቁማርተኛነት ነው ካለ በብዙ የሚገናኘው ልክ እንደርሱ ቁማር ቤት ካለ ሰው ጋር ስለሆነ ከዚያ ደካማ ጎን ለመውጣት የሚያግዘውን ሰው ጋር አይገናኝም ማለት ነው። ሌላ ቦታ ካለ ሰው ጋር ህብረት አድርጎ ራሱን ከቁማርተኝነት ቢያወጣ ግን ራሱን በሌላ ቦታ ማስገኘትና መቀየር ይችላል። አኩራፊ ነኝ የሚል ሰው ማንም ለጋብቻ አይመርጠኝም፣ ድንገት ቢመርጠኝ እንኳን በሰላማዊ ግንኙነት ልዘልቅ አልችልም የሚል ስጋት ስለሚኖርበት ራሱን ከአኩራፊነቱ ለማውጣት መስራት አለበት። ስጋትን ለማስወገድ መፍትሄው ደካማ ጎናችንን ማሻሻል፣ ጠንክሮ በመስራትም መለወጥ ነው ይላል። እንግዲህ በመጨረሻም ድክመትን በብርታት ለመለወጥ ማቀድ ያስፈልጋል። መማር ካስፈልገ እማራለሁ፣ ማንበብ ካስፈልገ አነባለሁ፣ እንዲሁም አማካሪ ካስፈልገ አማካሪ ጋር እሄዳለሁ በማለት እርምጃ መጀመር ይገባል። ይህንን በማድረግ ስጋትን እያጠፉ የግንኙነት አጋጣሚዎችን ማብዛት ይቻላል። እነዚህ ነገሮችን ለመለወጥ ትዕግስትና ጊዜ ስለሚፈልግ ድካሜ ከየት መጣ፣ ጥንካሬ እንዴት ጠብቃለሁ በማለት ራሳችንን መጠየቅ አለብን። ከዚህ በኋላ ለጋብቻ የሚሆንን ሰው ለመገናኘት መንቀሳቀስ ብንጀምር ብዙ ስራዎችን አቃለናል። ፈልጎ ማግኘትም ሆነ ተፈልጎ መገኘት ቅርብና ቀላል ይሆንልናል። ዛሬ ከምንፈልገውም ሰው ጋር ያልተገናኘ ነው የሚፈልገንም ሰው ያላገኘን የከበደበት ምክንያት ይሄ ነው። ስለዚህ ለመምረጥ ስናስብ በእነዚህ ነገሮች ራሳችንን እኒና በማስተካከል ለምርጫ የበቃ ሰው አድርገን ራሳችን እንድናበቃ ደግሞ ልንተጋ ይገባናል ማለት ነው። እንግዲህ እንዴት እንምረጥ ለሚለው ደግሞ ገጽ 57 ላይ በሚቀጥለው ቪዲዮ ቀጥዬ እሱን አነሳላችኋለሁ። ለዛሬ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ይህን መጽሐፍ ደግሞ የምንፈልጉ ሰዎች እዚህ ላይ በምታዩት ቁጥር ብትደውሉልን በአቅራቢያችሁ ያለውን የመጽሐፍት መሸጫ እንጠቁማችኋለን ማለት ነው። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።